አሁን ትበላላ ነው በላው ማዘር ምንድነው ችግርሽ? ደህና ምግብ አሰረም ብራታ ሰራለሁ ካልሆነ ዝም ብለህ ብላ ወይ ደግሞ እናትህን ሰርተህ መርዳት አለበት። የተገኘው መርዳት ሰው እንዴት ነው እዚህ ውስጥ ነው በላ ሰርቶ እንደሚያመጣ ሰው ደግሞ ትጨውብኛለህ እንዴ? አርፈህ ብላ ደሞ ይሄ ምግብ ሆኖ ትቆጣለች እንዴ? አርፈህ ብትበላ ይሻላል። ምን ቢሆን እናትህ ምግብ ነው እቺ መጣችልህ። አቤት ምን ነበር? የሚከራይ ቤት አለ? አዎ አለ። ነይ ግቢ። ምንድነው ደነገጠ ሁለቱም? ምን ተፈጥሮ ነው? ነይ አላሳይሽ። ቆይ እኔ አወራታለሁ ማሚ። እስክስ ማለት አሁን ነው። ምንድነው የምታወራት? ማለት ሳያት ደንግጦ ነው ወይስ አላለቀሰችም? ልጄ አንቺ ደግሞ ምን ሆንሽ? ምን ሆነ ነው? ወይ ጉድ! ምን ሆናችሁ ነው? ምንድነው ዝም የምትሉት? የት ነው የምትተዋወቁት? ፍቅረኛዬ ነው የልጄ አባት። የምርሽን ነው ግን እውነት ነው? አዎ ስንት አመት ሙሉ ብቻዬን ያሳደግኩት። አንተ ልጅቷ የምትለው ነገር እውነት ነው? በደንብ ማዘር ይቀጣ ምን ይዘጋል? ንገረኝ። አዎ እውነት ነው። ሁሉም ነገር እኔ ሳላቅ ነው የተፈጠረ። በጣም ባለጌ ነሽ። ልክስክስ ማታ ከበደ ልጄ ቆይ ልጄ ነይ እንዴ ጉች ማለት ነው። በቃ ታገባ በለደ እንትን ትልና ከዛም በኋላ ልጅ ይፈጠር አላቀው ምናምን መጀመሪያው ነው። አትጠነቀቅም እንዴ? እንደዚህ አይነት ነገር እንዳይፈጠር ማድረግ እኮ ትችላለህ አይደለ? ለማንኛውም እሺ ይሁን አስተማሪ ነው በሚለው ባንማርም አስተማሪ ነው በሚለው እንለፈውና እስቲ ነጭ ጉጭ ማለት እቺ ጉጭ ማለት ደግሞ መጣች። ወደዛው ከመኪና አንቺ መኪና ነው ሲከፍት ፈንደስ ወልፎ ቆይ ምትዩ ብራዝ መቼም ከዚህ አይደለም ተመተሉ ነገር አይበልጥም ከበር አይበልጥም። በጉልበት ሊነዳው ነው። መታወቂያዬን እንዲያቀብኝ ሽጉጥ አሳይተህ ኮማንደር ነህ እንዴ? አየሽ ፖሊስ ነኝ በየ አየሽ አንቺ ምን አይደለም ተስተታ አንዳንዴ ሽጉጥ በያዘው ምናምን እንዳየች እሱ ደግሞ ዋናው ኮማንደር ሆኖ አልተገኘም። ኧረ ይመች አሪፍ ኔክስት ቪዲዮ እንዴ ምንድነው ደግሞ ተራ አስከባሪ ነው እንዴ? ቆይ ምን ነው እንዴ? ይሄ ዛና ነው እንዳትኝ ጭራሽ ፓርኪንግ ጀመረ። የት አለ? ያውልሽ ታዲያ ምን ችግር አለው? አሪፍ ስራ እኮ ነው ፓርኪንግ። ኢዛና ቲኖ እንዴት እዚህ ቦታ ተገኘ? ቤተሰቦች ጓደኞች እንደዚህ ሆነ ያዩ ዝም ማለት ምንም እኮ ላንቺ ስልትቻቸው ነበር። ቤተሰቦች ታዋጣ ብለው ትተውኛል። ጓደኞቼ ላንቺ ስልትቻቸው ሲቸግረኝ ምን ብዬ አይናቸው ነው ያለው። ይቅርታ አሁን ሁሉንም ነገር ማስተካከል ፈልጋለሁ። ምንም የሚስተካከል ነገር የለም። አሁን ብቻዬን ሰላም ነኝ። ሰላሜን አትረብሽ። ካለፈ በኋላ ምን ታስተካክያለሽ? አረ ቆይ አንቺ ነኝ እንጂ ቆይ ምን ብሎሽ ነው ያኮረፍሽው? ሂጂልኝ አለኝ። ነይ እንሂድ። ከሱም ብሶ ደግሞ አንዴ መጣው። እሺ ስማ አንተ ካንተ ብሶ ትንቀባረራለህ እንዴ? ነገረኛ ጓደኛ በስማ እቺ መኪና ታያታለህ? የሷ መኪና ነች። በደንብ ጠብቃት እሺ። ካነሰ ስንመለስ እንጨምርልሃለን። ምን ብለሽ ነው? ነይ እንሂድ። ምን ያመናቀረታል? እንዴ ስታ ከምትቀበላ ፊቷ ላይ አተረውርላትም ነበር። በርሌኒ ወይኔ ምንድነው? ወይኔ አረ ልጁ ቆሟል። በማስክ ምናምን ሆኑ። ምንድ አንተ ነህ መሰለኝ ዴሊቨሪው። አሁን እኔ ታምራላችሁ ደግሞ። እናመሰግናለን። ደግሞ በቅርቡ ልንጋባ ነው። ኦ እንካ ምን ፍቅረኛው ነች? ባባ ችግር አለ? አይደለም የማንም መስዋዕትነት አልፈልግም። እንተያዘው ትርፍ ነው። ፍቅር እነዚህ እንኳን ክብር ያወድላቸውም። ይቅርታሽ የኔ ፍቅር ይቅርታ አድርጊለት። ይቅርታ ማድረግ ትልቅነት ነው።
ለነገሩ ልክ ነህ። ፀሐዩ ኧረ ይቅርታ ፍቅረኛው ነች የምትመስለኝ እኔ ታውቃለህ። እጇ እንደዘረጋይ ጥሏት አልሄደም። ችግር አለማ እንዴ? ምን ሆነሽ ነው? ተወኝ፣ በቃ ተወኝ። ማማ አናግሪኝ እንጂ ምንድን ነው? ፍቅረኛዋ ነው ታውቃለህ። መጨረሻ ላይ ትዝታዋ ተቀሰቀሰባት መሰለኝ። በቃ እንደዚህ እንትን አለች እኮ እንደ ዝርት ምናምን በቃ ሾርኪ ማለት ነው። እሺ ኔክስት ቪዲዮ በባስ ወደ ሆነ ክፍለ ሀገር እየሄዱ ማለት ነው መንገድ ላይ ይታገታሉ። ከዛ ሲታገቱ ወንዶች በዚህ በኩል ሆኑ አስወጥቷቸው ማለት ነው። ወንዶች በዚህ በኩል ሆኑ፣ ሴቶች በዚህ በኩል ሆኑ አሏቸውና ከዛ በኋላ እንግዲህ ሴቶቻችሁ ሁላችሁንም አሁን ትደፈራላችሁ ይላቸዋል። ከዛ በኋላ በጣም ትልቅ ሴትዮ አሮጊት ነበረች። ከዛ የሆነችዋ አረ በቃ እኛን ፍልፍልክ አድርገን ችግር የለም ግን እማማን ቢያንስ ተዋቸው ምናምን ነገር ስትል እማማ እኮ ናት ምን ብጥርጥሩ ነው ሁላችሁም ብለዋል። ሁላችሁም የምን ቀደም ምናምን ምን ለማለት እንደሆነ ገብቷቸዋል። እሺ ከገባችሁ እሺ አልፈዋለሁ ራስ ለማንኛውም ይመችሽ። አሪፍ ጭዌ ነው። ሰው ኤዱ ትለያለሽ ምርጥ ሰው እያለ ነው እንግዲህ ለዚህ ልጅ ያደረገችለትን ነገር ከምን እኔ መጨረሻ ላይ እናገራለሁ ከምር። እሺ እንትንን ንገረኝ፣ አካውንትን ንገረኝ። እሺ እንደመስለኝ ከሆነ አለኝ የሚመስልህ ከሆነ ምን እንዴት አየሽው? ማያ ልልክልኝ ነው እንዴ ብር? አይ ኮሜንት ጋር እዚህ ጋር አንብቤ ልነግርሽ ነበር። ይቅር ኮሜንት የምታነብ ከሆነ ፍሬዘር እኔ እወጣለሁ። አንተ በቃ ኮሜንት አንብብ። አራት ትችዋለሁ። እሺ ንገረኝ። ልትልክለት ነው ከምር? አንዳንድ ኢትዮጵያ ላይ እኮ ደጋግ ሰው አይጠፋም ከምር። ከምርሽን ነው? ንግድ ባንክ። እሺ ላውጣ። ሼት ነው የምታወጣው? ልፈልገው በቃሉ ራሱ አያውቁም ታውቃለህ። ምክንያቱም ምን ሼት ነው መጣሳጥን ውስጥ ከባድ ነው። እስቲ እኛም ዩኒቨርሲቲ ያሳለፍነው ነገር ስለሆነ ሎከር ውስጥ ቀርቅሮት አያውቀውም በቃሉ። አንቺ ጥርሱን ጌታ አይደል? ጥርስ ያምራል። ቆንጆ እስኪ አበባ ደግሰው ታክቲካል 330 ምናምናችሁ ማለት ነው። መጣ ይዞ አካውንቱን ይዞ መጣ። አየው አረ ፈጠንክ ከቻልኩልሽ ካሜራ ለተቀላው ግን ፈጣን እኮ ነው። ማያ እሺ 1000 ንገረኝ። አረ ማያ እሺ 71 ምንድን ነው? ንግድ ባንክ አይደለም እንዴ? ነው 1071 ኦኬ 1071 ኦኬ 56 14 62 7 ፍሬዘር ወጋሶ ነው። ፍሬዘር ወጋሶ ሲጋባ ይታያል። አንተ ከምር ልትልክለት ነው መሰለኝ። ነው አላስገባውም፣ ግን ሲጋባ ይታያል። አዎ ይታያል። እሺ ደረሰ
ስልኩን ሊያመጣ ሄደ። አንተ ምስኪን የምር እኮ ነው ማለት ደረሰ። አዎ ደርሶኛል። ዶሮ 2000 ብር ብለሃል። ዶሮውን ይዘህ ነገ ማዘርጋ ሰታሃት ቪዲዮ ትልክልኛለህ። ማሪያ ከምር ይመቻት ከምር በጣም አሪፍ በጣም እቺ በቃ ደግ ሰው እንደዚህ አይነት ሰዎችን ያብዛልን፣ ከምር ያብዛልን። ምቀኛ፣ ሸረኛ፣ ተንኮለኛውን ሳይሆን እንደዚህ አይነቱን ምርጥ ኢትዮጵያዊ ያብዛልን ፈጣሪ። አቦ ቴንኪው በጣም እንወድሻለን ከምር። እንኳንም ረዳሹ። እስማ ቴንኪው። እንግዲህ ጓደኛዬ ቪዲዮውን እስካሁን አያ ታዲያ ምን እየሰራ ነው? እና ሰብስክራይብ አርጋ፣ ሼር አርጋ፣ ቪዲዮውንም ላይክ አርጋ። ይመቻችሁ። ቴንኪው